ከዲፕሎማ ከዲግሪ አልፎ ደግሞ ማስተርስ ከዛ ፒኤችዲ ፖስት ፒኤችዲ ፕሮፌሰር የሆነ በትምህርት ዓለም ይሄዳል። ከወጣ በኋላ ሪሰርች ሰርቶ ራሱን ለማሻሻል ብዙ ይሞክራል። ከዛ በኋላ የቤቱ ጥያቄ ይገጥመዋል። የትዳር የኑሮ የህይወት ጥያቄዎች በጣም ብዙ ነገሮች ይገጥሙናል። ትምህርትም እንኳን ስንማር የሚያስተምሩን በብዛት እንዴት አድርገን ራሳችንን መቻል እንዳለብን በራሳችን ማንነት ሁሉንም ነገር ኮንትሮል ማድረግ እንደምንችል ያስተምረናል። ብዙ ብንታገልም ማሸነፍ የማንችላቸው ነገሮች አሉ። ለምሳሌ ጤና ሲቃወስ ሐኪም የማይችለው በሽታ አንዳንዴ ይዘናል። ሐኪም የማይችለው ፈጽሞ የማይችለው በሽታ ሲይዘን፣ የገንዘብ ችግር በጣም ባመናቸው ሰዎች ደግሞ ስንጎዳ ሁሉን ለሚችለው ጌታ አሳልፎ በእጆቹ ማስረከብ። እኔ ግን ምነግራችሁ ወደ ኋላ ከፈተና ብዛት የተነሳ ወደ ኋላ መመለስ ሳይሆን ሁሉን ለሚችለው ለዚህ ጌታ አሳልፎ በእጁ መስጠት አስፈላጊ። አንተ የማትችለውን አይሆንም የምትለውን አይሳካልኝም የምትለውን የእግዚአብሔር እጅ ጣልቃ ሲገባ ቀሎ የሚሆን ነገር አለ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ቃል። እረፉ እኔም አምላክ እንደሆንኩ እወቁ። ለነገ በመሰቃየት እንቅልፍ ማጣት ትክክል አይደል። ነገ ምን ይመጣል እንዴት ሆናለሁ የሚለውን ሐሳብ ነገን ለእግዚአብሔር ስጡ፣ እርሱ መሸከም ይችላል። ስለዚህ ወጣቶች ዩኒቨርሲቲ ያላችሁ እናንተ የሥራ ዕድሎች እየጠበቡ ስለመጡ የሥራ ዕድል ይጠፋል ማለት አይደለም። እግዚአብሔር አይዲያ ያመጣል። አይዲያ ማለት ገንዘብ ነው። ሃሌሉያ! እግዚአብሔር በመንገዳችሁ ሁሉ ይመራችኋል። ይሄ ቃል የሚደርሳችሁ ሁሉ እግዚአብሔርን በሕይወታችሁ ጣልቃ አስገቡ። ብቻችሁን አትልፉ። ከእግዚአብሔር ጋር ነግዱ፣ ከእግዚአብሔር ጋር ተማሩ፣ ከእግዚአብሔር ጋር አገልግሉ፣ ከእግዚአብሔር ጋር ውጡ ግቡ። ስለዚህ እግዚአብሔር ከመንገዳችሁ ጋር ሲሆን መንገዳችሁ ይስተካከላል። ከዛሬ ቀን ጀምሮ የትኛውን ፈተና በኢየሱስ ክርስቶስ ስም ይቁም። ለእናንተ የመባረክ የመበርታት የማሸነፍ ዘመን ይሁንላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።